አድማጮቻችን ዛሬ ከበድ ያለ ርዕሰ ጉዳይ ነው ይዤ የመጣሁት። ምንድነው ብዙ ጊዜ ስለ ህይወት አስባለሁ በጥልቀት ስመረምር። እንግዲህ ተወልደን አድገን ለቁም ነገር በቃን ይባልና የልባችን ሳይደርስ እንደ ሰውም ሳንኖር ዓላማችንን ከግብ ሳናደርስ እንሞታለን እና ያው ኖሩ ሞቱ ይባላል ማለት ነው። እንግዲህ ኖረናል መባሉ አይቀርም ደግሞ ያው ሞተናል እና ምን ብያስባለሁ ህይወትን ስገልጻት በቃ እላለሁ። በቃ አሁን ኖርን ማለት ነው ካለፍን እና ተኖረና ተሞተ የሚለው ሐሳብ ይመጣብኛል። እቺን ያዙልኝ አድማጮች። ተኖረና አሁን እንዲህ አይነት እንቆቅልሹ ያልተፈታ ኖርን ብላችሁ ለኑሮ ጓጉታችሁ ስታልፉ ምን ትላላችሁ? በቃ ተኖረና ተሞተ የሚለው ትዝ ይበላችሁ። ስለዚህ ተኖረና ተሞተ አለ በስንቱ ማለት ትችላላችሁ ከዛሬ ጀምሮ። ይሄን ለማለት ነው። ሙዚቃ ሰምተን ወደ ቀጣዩ ፕሮግራም እንሻገራለን። አሁንም አብራችሁን ቆዩ። በስንቱ ቅጣው ነኝ።